ልጆችን የወደፊት ሙሉ ህይወታቸው ነው ምን ጎዳው ግን አይመስለውም ወላጅ። በነገርሽ ላይ አእምሯችን ውስጥ ደግሞ የስድብ ኦርጋን አለ። ስድብ ብቻ እንደ ፎልደር የሚያስቀምጥ አእምሮ አለ። ስለ ስድብ ሳሰብ ቆይ ግን እኛ ስድብ ከየት ነው ያመጣ ነው? እንዴት አወቅን ስድብ ይላል። በጣም ብዙ ተሰድበሃል ማለት ነው። ማን ይሰደበ እንዴ? እናቴ በጣም ተሳደው፣ አባቴ እስኪ የምታውቀውን ስድብ ንገረኝ። በጣም ብዙ ስድብ። ከዛስ ነህ አንተ እሱን? አዎ ብለውኛል። የሆነ ስድብ ከተባለ እሱን ነኝ ብሎ ነው የሚያምነው ልጅ። ከዛ አንድ ኤክስፐሪመንት ደግሞ ሰራለሁ ይሄን ክላስ ላይ። ለምሳሌ በራሳችሁ ስትናደዱ፣ ውጤታችሁ ዝቅተኛ ሲሆን፣ ወይ ደግሞ እንደተሸነፋችሁ ሲሰማችሁ፣ ወይ ነገር ሲያጋጥማችሁ ራሳችሁ ምንድነው የምትሉት? ከዛ ራሴን እሰድበዋለሁ፣ በራሴ እናደዳለሁ፣ አትጠቅምም፣ አትረባም፣ ምን አይነት አታስብም እንዴ፣ አትቆምም እንዴ ምናምን እላለሁ። እሺ እንደሱ የሚላችሁ ማን ነው? እዚህ ልጆች ጋር ምንድነው ዳውንሎድ እያደረግንባቸው ያለነው ነገር? ብዙ ወላጅ ልጁን ያስተካከለ የመከረ የቀጣ ምናምን ይመስለዋል፣ ግን ጉዳቱ በጣም ብዙ ነው።